ይህ ሀገርህ ነው። አገርህን ሳታውቅ የአገርህን ገበና ሳታውቅ አገርህን ደብቀህ ማንነትህን ደብቀህ እየወጣህ የምታቀራራ እውነት ልንገርህ ይህ አገርህ ነው። እየው አሜሪካ፣ ካናዳ፣ አውሮፓ፣ አውስትራሊያ ቁጭ ብለህ ያንተን ልጆች በሚገርም ነገር እያጫወትክ ብስል ከጥሬ እያበላህ እንዳይበርዳቸው እንዳይሞቃቸው እያልክ ተንከባክበ እያሳደግ ይህ የምታየው የድሃ ልጅ እየው ይህ የምትመለከተው የድሃ ልጅ በረሃብ የሚማቅቀው የድሃ ልጅ ኢትዮጵያዊ ነው። እየው ይህንን ህዝብ ነው ጦርነት የምታዝበት። ይህ ህዝብ ላይ ነው ረሃብ የምታዘው። አገርህን አታቀው። አገርህን ስለማታቅ ዛሬ የጦርነት ነጋሪት ትጎስማለህ። ያንተ ህዝብ ግን ውሃ የሌለው ይህ ህዝብ ነው። እየው ለዚህ ህዝብ ነው እንግዲህ ዛሬ ቁጭ ብለህ ጦርነት የምትጎስምለት። ዳቦ ለሚያስፈልገው ኢትዮጵያዊ ነው ቁጭ ብለህ ጥይት የምትጋብዘው። ውሃ ለሚያስፈልገው ኢትዮጵያዊ ነው ዛሬ ቁጭ ብለህ የደም ውሃ እንዲፈስ የምትፈልገው። አንተ ከሚስት፣ አንተ ከልጆች፣ አንተ ከቤተሰብ ጋር ቁጭ ያልከው ዲያስፖራ እየው ይሄ ኢትዮጵያ ነው። ዓለም የሚስቅብህ የሚሳለቅብህ ኢትዮጵያዊ ብለህ በኮንፊደንስ እንዳታወራ ድህነት ጋርዶ የያዘብህ ኢትዮጵያ ማለት እቺ ነች። እቺን ሀገር ለማሳደግ ሁሉም ክልሉ ላይ ጎንበስ ቀና ደፋ ይላል። አንተ ግን የግል ቂምህን የግል በቀልህን ያረጀ ያፈጀ የበሰበሰ ቂምህን ይዘመተህ እንዲህ ትልናለህ። ዱላ ይዞ ትጥቅ ይዞ በመንደሩ እንትን የሚለውን የኢትዮጵያ መከላከያ ሰራዊትና የጸጥታ አስከባሪዎች አስቀምጥ እምቢ ካለ በጥይት ማለት ነው። በቃ ጊዜው ጊዜ አዋጅ ነው። ከኢትዮጵያ ወዲህ ምንም ነገር የለም። እነዚህ ሰዎች በህግ ሁሉ ነገር ተጣርቶ ጊዜ መፍጀት የለበትም። በአጭር ጊዜ ውስጥ እንደገደሏት ንብረቷን እንዳወደሙት ባወደሙት በገደሉበት ቦታ ላይ በህግ ሞት እንዲፈረድባቸው። አንዳንድ ደግሞ ይሄ አክቲቪስት ነኝ የሚል የአረብ ዲቃላ ሁሉ ገንዘብ ከዛ እየተቀባበለ እንትን የሚል ይሄንን ፍርዱን ቶሎ እንትን አድርጎ እንትን ማለት ነው። ለወጣቱ ደግሞ ትልቁ ትምህርት ይሄ ነው። ይህ ከትልቅ ሰው አይጠበቅም። ተናደህብኝ ሊሆን ይችላል። ነገር ግን ድህነትን ስላሳየው በእኔ ሳይሆን በድህነት ተናደድ። ምናልባት የዚህ ሰውዬ ደጋፊ ልትሆን ትችላለህ። እኔ የማወራ በኢትዮጵያዊነት መንፈስ ነው። እኔ የምናገረው በኢትዮጵያዊነት መንፈስ ነው። ውልደቴ እድገቴ አዲስ አበባ ነው። ከአማራም ከኦሮሞም ከትግሬም የተቀላቀለ ውልደትና የደም ማንነት ያለኝ ነኝ። ሳወራ የማወራው በኢትዮጵያዊነት መንፈስ ነው። በኢትዮጵያዊነት መንፈስ የማወራውን እኔን ከተቃወምከኝ ተቃወመኝ። ኦሮሞነት ደሜ ውስጥ አለ፣ አማራነት ደሜ ውስጥ አለ፣ ትግሬነት ደሜ ውስጥ አለ። እኔን የት ጋር መድበህ ምን ልትለኝ ነው? ኢትዮጵያ ግን እቺ ነች፣ እያት። በጦርነት አማራን ገለህ 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 አትጨርስም። ትግሬን ገለህ 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 አትጨርስም። ማነው ኦሮሞን ገለህ ገለህ አትጨርስም። እድሜ ልክህን ልጅህ እየተቀባበለ በድህነት በረሃብ በስደት በጉስቁልና ትኖራለህ። መጨረሻው ይሄ ነው። የዚህ ሙሉ ቪዲዮ አሳያችኋለሁ። አለፍ አለፍ እያልኩኝ አንዳንድ ነገሮችን እነግራችኋለሁ። ዛሬ በጣም ተናድጃለሁ። ውስጤ ቅጥል ብሏል። ምክንያቱም
በእንቅርት ላይ ጆሮ ደግፍ የሆነው የኢትዮጵያ ፖለቲካ እያደር በጦርነት ጉሰማ ውስጥ ገብተናል። ዛሬ እያንዳንዱ ፖለቲከኛ የሚያወራው የራሱን ኢጎ ነው፣ የራሱን ፍላጎት ነው፣ የራሱን ቂም ነው። አንዱ ተነስቶ በአንዱ ላይ የሚናገረው ከቂም እንጂ ከኢትዮጵያዊነት ስሜት አይደለም። የኢትዮጵያዊነት ስሜት ወንድም ወንድሙን አርዶ እስከ መቼም አይጨርስም።